ታዋቂ ሰዎች የተናገሯቸው 40 አስተሳሰብ ቀያሪ አባባሎች። ጄፍ ቤዞስ በሕይወትህ መጨረሻ የምትጸጸተው ባደረግከው ነገር ሳይሆን ባላደረግከው ነገር ነው። ሶቅራጦስ እውነተኛ ጥበብ ማለት ምንም ነገር እንደማታውቅ ማወቅ ነው። ቡድሃ አእምሮህ ሁሉም ነገር ነው፣ የምታስበውን ትሆናለህ። አልበርት አንስታይን የእብደት ፍቺው ተመሳሳይ ነገር ደጋግሞ ማድረግ እና የተለየ ውጤት መጠበቅ ነው። ሄለን ኪለር ሕይወት ወይ ደፋር ጀብዱ ናት ወይ ምንም አይደለችም። ማያ አንጀሎ ነገሮችን የምትመለከትበትን መንገድ ከቀየርክ የምትመለከታቸው ነገሮች ይለወጣሉ። ዶክተር ሲየስ አንተ ነህ አንተ፣ ያ ከእውነት በላይ እውነት ነው። ኮንፊሽየስ ብርሃንን ከመርገም ይልቅ አንዲትን ትንሽ ሻማ ማብራት ይሻላል። ራሺድ ኦግናሩ አንጎልህ እንደ የአትክልት ስፍራ ነው፣ የምታስቀምጠው ዘር ወይም አስተሳሰብ ይበቅላል። ጄምስ አለን ሰውየው እንደሚያስበው ነው፣ እርሱ ያስባልና ነው። ሄንሪ ፎርድ እችላለሁ ብለህ ብታስብም አልችልም ብለህ ብታስብም ትክክል ነህ። ቪዲዮውን እስካሁን ላይክ ካላደረጉ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርግ። ይህ ለአንተ ምንም አይቀንስም፣ ለእኛ ቻናል ማደግ ግን በጣም ይጠቅማል። ስለዚህ ላይክ እና ሰብስክራይብ በማድረግ ይተባበሩን። እንዲሁም ደግሞ ሀሳብ አስተያየቶን ኮሜንት ላይ ያስደርጉልን። አርስቶትል የምትሰራው ድርጊት ደጋግመህ ስትሰራው የሚፈጥረን ማንነት ነው። ልህቀትም ተግባር ሳይሆን ልማድ ነው። ማህተመ ጋንዲ በዓለም ላይ ማየት የምትፈልገውን ለውጥ ራስህ ሁን። ላኦ ትዙ የሺህ ማይል ጉዞ የሚጀምረው በአንድ እርምጃ ነው። አሜሊያ ኤርሃርት በጣም ከባድ የሚባለው ድርጊት መወሰን ነው። ስቲቭ ጆብስ ታላቅ ሥራ ለመስራት ያለው ብቸኛው መንገድ የምትሰራውን መውደድ ነው። ቶማስ ኤዲሰን በጣም ብዙ ውድቀቶች ተውማ በማለት በጣም ቅርብ የነበሩ ሰዎች ናቸው። ማርክ ትዌይን የስኬት ሚስጥር መጀመር ነው። ቦብ ፕሮክተር በየዕለቱ የምታደርገው ነገር ወደ የምትፈልገው ቦታ እየወሰደ ነው ወይ? አርስቶትል የድርጊት መጀመሪያ ፍላጎት ነው። ማሪ ኩሪ በሕይወት ውስጥ ምንም ነገር አትፍራ፣ የሚገባ ነገር ሁሉ እንዲረዳህ ብቻ ሞክር። ዊንስተን ቸርችል ስኬት የመጨረሻ አይደለም፣ ውድቀትም ገዳይ አይደለም። ዋናው የሚቆጠረው የመቀጠል ድፍረት ነው። ኔልሰን ማንዴላ እስኪፈጸም ድረስ ሁል ጊዜ የማይቻል ይመስላል። ኮሊን ፓውል ስኬት ሚስጥር የለውም፣ የዝግጅት የጠንካራ ስራና ከውድቀት የመማር ውጤት ነው። ማልኮም ኤክስ ከፍተኛውን ተግዳሮት የሚጋፈጡ ሰዎች ታላቅ እድገት ያገኛሉ። ኦፕራ ዊንፍሪ የሚደርሱብህን ችግሮች ሁሉ እንደ ማደግ ያለባቸው ክፍሎች ተጠቀምባቸው። ቻርልስ ስዊንዶል ሕይወት 10% የሚሆነው በእኛ ላይ የሚደርሰው ነገር ሲሆን 90% ደግሞ እኛ የምንሰጠው ምላሽ ነው። ጆን ኤፍ ኬኔዲ
አንድ ሰው በምቾት ጊዜው ምን እንደሆነ ሳይሆን በፈተና ጊዜው ምን እንደሆነ ያሳያል። ቡከር ቲ ዋሽንግተን። ስኬት የምትወድቅበትን ከፍታ ሳይሆን ከወደቅ በኋላ የምትነሳበት ፍጥነት ነው። ማርክ ኪዩባን። አንድ ጊዜ ብቻ ነው ትክክል መሆን ያለብህ። ሚካኤል ጆርዳን። በሕይወቴ ደጋግሜ ወድቄያለሁ፣ ለዚህም ነው የምሳካው የተሳካልኝ። ዳላይ ላማ። ጊዜያችሁ በጣም የተወሰነ ነው። የሌላ ሰውን ሕይወት በመኖር አታባክኑት። ስቲቨን ኮቪ። አስቸኳይ ባልሆነው ነገር አስፈላጊ በሆነው ጊዜ ማሳለፍን ተማር። ጆን ራሽኪን። የሕይወትህ ትልቁ ሽልማት የምታገኘው ሳይሆን የምትሆነው ማንነት ነው። ራልፍ ዋንዶ ኤመርሰን። ግባችን ደስተኛ መሆን ሳይሆን ጠቃሚ መሆን፣ ክቡር መሆንና ልዩ ፍጥረት መሆን ነው። ኦዦ። እውነተኛ ደስታ ከራስ ጋር ሰላም ስትፈጠር የሚመጣ ነው። ኦፕራ ዊንፍሬ። ሕይወትህን ከፍ ያለ እይታ ለማግኘት በሌሎች ላይ ያለህን እምነት አሳድግ። ቪክቶር ፍራንክል። የማይቀር ሁኔታን መጋፈጥ ሲኖርብህ ራሳችንን የመቀየር ትልቁን ፈተና እንጋፈጣለን። በርናርዶ ሾው። ሕይወት ስለ ራስህ ማግኘት ሳይሆን ራስህን ስለ መፍጠር ነው። ቢል ጌትስ። በትልቁ አትጨነቅ፣ ትልቅ ለውጥ ለመፍጠር ትንሽ ነገሮችን መጀመር ትችላለህ። ቪዲዮውን እስካሁን ላይክ ካላደረጉት ላይክ አድርጉ። ቻናሉን ሰብስክራይብ አድርጉ። ይህ ለአንተ ምንም አይቀንስም፣ ለእኛ ቻናል ማደግ ግን በጣም ይጠቅማል። ስለዚህ ላይክ እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ይተባበሩ። ሀሳብ አስተያየቶን ደግሞ በሀሳብ መስጫው ኮሜንት ሴክሽን ላይ ያሳውቁን። አመሰግናለን።